ቤተሰቦቻችን ሌጋችሁ ወጣላችሁ እሺ ሃይላይታት እንምጣ ስማር ነው ዛሬ የተቆረጠ መሆኑን ማወቅ እችላለሁ? አዎ እንደምን የማሳጅ ቤት ወጪን እንዲሸፈን ባለቤቴ ምን ይለኛል ብላ ታወራለች አታፍርም ፈጣሪ ትግስቱን ይስጥኝ ስንት ዓመት ነው ስለው 23 ዓመት ያለኝ ዲሽ አስተካክላለሁ ብዬ ነው ከጣ ይኸውልህ አንድ ሁለት 20 ብር አየሁ ሁለት ፈታ ለማድረግ የተለያዩ ምርጥ ቪዲዮዎችን ይዤላችሁ መጥቻለሁ። ሀብታም ሪአክሽን ነኝ። ላይክ ሰብስክራይብ እንዲሁም ሼር እያደረጋችሁ ቤተሰብ ሁላችሁ ጋይስ እንግዲህ ቪዲዮ እንዳያችሁት ነው የዘንድሮ ተመራቂ የ2017 ወዴት እየሄዱ እንደሆነ አልገባኝም። ኤኒዌይስ ያሰናችኋል ብዬ ነው ይሄን ቪዲዮ ይዤላችሁ መጣሁት። ወደ ሁለተኛው ቪዲዮ እንግዲህ አይታችሁ የመጣችሁ 2017 ተመራቂዎች ናቸው። ስሜታቸውን የሚገልጹበት መንገድ እንግዲህ ወጣ ባለ መንገድ ነው። ኦርቴጋ እንደ አደበዘስከኝ ነግብ የማውቀው ስሜት ምን ስትሆን ነው እንደዚህ የተሰባበርከው? ከጣራ ላይ ወድቄ ነው ከጣራ ላይ ሟች ነኝ። አይዞህ ኦርቴጋ የሚያልፍ ነገር ነው እንዴ ቀስ እያልክ እንጂ ለምን ጠፋት ባለበትም ለሚበላ ነገር ምሳሌ እንግዛለን ሶፋ ብላበት የሚሻል ነገር ነው። ዲሽ አስተካክላለሁ ብዬ ነው ከጣ ሲንፋት ነው እርምጃ ማለት ፓኪስታን ቤት ነው ሻለ ልትቀልዱብኝ ነው እንደ መጣችሁት? ሞት አይደለም ኦርቴጋ እንደዛ አይደለም እየቀለዳችሁብኝ ነው። ይሄው ሞት ውጡልኝ። መልካም ልደት ይሁንልኝ። ረባጋ አምላክ ኦርቴጋ ነፍስ ማር ቀላሉን አድርግልኝ። እሺ መልካም ልደት ወይ ነው ኤኒዌይስ ተመችቶኛል። እናንተንም ዘና ፈታ እያደረጋችሁ እንደሆነ እርግጠኛ ነኝ። እናልፋለን። እኔ ልንገራችሁ 34 ዓመቴ ነው አሁን አይደለ? ኢንቦክሴን ባሳያችሁ ገና 25 ገና 26 ገና 27 ዓመት የሆኑ ልጆች ግዴለሽም እንዴት እናድርግ ሞክሪን እድሜውን አታስቢ የሚሉ አሉ። የሆነ ጊዜ አሁን በጣም ፍለርት አረግንና ስንት ዓመት ነው ስለው 23 ዓመት ያለኝ እና በጣም የደነገጥኩት 10 ዓመት ነው ላይክ at that time 32 ዓመቴ ነው። አቃቻታላ እኔ ምንም አልፈልግም። ያው ኤኒዌይስ ቪዲዮ ተመችቶኛል። እናልፋለን። ተመራቂዎች መመረቃችሁን ለማብሰር መነሳንሳችሁን ከቀኝ ተማሪዎች ከመቀመጫችሁ ትምህርት ክፍል ተመራቂ ተማሪዎች መመረቃችሁን ለማብሰር መነሳንሳችሁን ከቀኝ ወደ ግራ እንድታዞሩ በአክብሮት ጠይቃለሁ። ዘንድሮ እንግዲህ አስተማሪው ተማሪው ያው መጥቶባቸዋል። ኤኒዌይስ ቪዲዮ አዝናንቶኛል። እናንተም የሰናችሁ እንደሆነ እርግጠኛ ነኝ። እናልፋለን። ኮንግራ ብለናል። እንግዲህ ለ2017 ተመራቂዎች ስራ ያዙ። ዋናው ስራ ላይ ነው። መመረቅማ ሁሉ ይመረቃል። እናልፋለን። ሞኝ የሆነች ሚስት ነው ያለችኝ። የትም ስልኳን ተሰርቃ ትመጣለች። ደግሞ ባለቤቴ ምን ይለኛል ብላ ታወራለች አታፍርም ፈጣሪ ትግስቱን ይስጥኝ። ኤአይ እንግዲህ ሌላ ሌቭል ላይ ደርሷል። ኤኒዌይስ ዝንጀሮ ግን ምን አምጠው ነው የሚላል። ያው ቲክቶክ ጀምሯል። ዝንጀሮ ያው ይመቻችሁ።
ሳይጎርሱም እንደዚህ ነው የሚሸጠው። ስንት ብር ማለት ነው? ይኸውልህ አንድ ሁለት 20 ብር አየሁ። ሁለት እንትን 20 ብር 30 ብር አንተ ወድ ነው ግን እንግዲህ መርካቶ ላይ ሁለት ጉርሻ እንግዲህ በ20 ብር ነው የተሸጠ ያለው። ኑሮ ውድነቱ አልተቻለም። እንግዲህ ቡሌም እንግዲህ እየተሸጠ ነው። የመንግስት ያለ ብለናል። ማር አለ ትኩስ ማር፣ ዛሬ ተቆረጠ ትኩስ ማር። ማር ማማዬ ትኩስ ማር ዛሬ ተቆረጠ። አይ እናንተ ትኩስ ትላላችሁ ሁሌ የተበላሸ። እመኝኝ ማማዬ ማስረጃው ላለ ትኩስ ማር ነው። ዛሬ የተቆረጠ መሆኑን ማወቅ እችላለሁ? አዎ። እንደምን ናሆም እኔ ብቻ ነው የሚመቸኝ ወይስ እናንተ የሚመቻችኋል? አረ ጋይስ ላይክ ሳብስክራይብ እንዲሁም ሼር ያደርጋችሁ ቤተሰቡ ነው። ሀብታላሽና ይመቻችሁ። እየጠጣህ ውሃ በጣም ይቅርታ ሰይፍሻ፣ ውሃ ብዙም እኮ እኔ የራሴ ውሃ ካልሆነ በስተቀር አይመቸኝም። ስለዚህ ተጣርቶ ነው ምን ያህል ፍሎሪን አለው ወይ ምናምን። አቤት ሳክስ ተጣርቶ ካልሆነ አይመቸኝም አላለም። ጋሼ ለመንግስት ምን መልክት አሉት? 1000 ካሬ ቦሌ ላይና የ1 አመት የማሳጅ ቤት ወጪን እንዲሸፈን። የማሳጅ ቤት ያው ኤአይ መሆኑ ጠቀመን እንጂ ሼሁ እንደዚሁ አይሉም በእርግጠኝነት። ኤኒዌይስ ለዛሬ ይዤላችሁ የመጣሁት እነዚህ ምርጥ ቪዲዮዎች ናቸው። ሀብታ ሪአክሽን ነኝ። ድጋሚ እስከምንገናኝ ድረስ ይመቻችሁ። መልካም ምሽት።